ከማሁ በከመ ትቤ አሁን እንደተናገርከው አድርግ። በዚህ ኃይለ ቃል እንድንማማር እግዚአብሔር መንፈስ ቅዱስ ይርዳን። ይህን ቃል የምናገኘው በኦሪት ዘልደት ምዕራፍ 18 ቁጥር 5 ላይ ነው። ቃሉን የተናገሩት አጋዕዝተ ዓለም ሥላሴ ናቸው። የተናገሩትም ለአብርሃም ነው። ወይቤልዎ ግበር ከማሁ በከመ ትቤ አሁን እንደተናገርከው አድርግ። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነ ይሁን። የተናገሩበትም ምክንያት አብርሃም እንግዲህ እንግዳ ይወድ ነበረ፣ እንግዳ ተቀባይ ነበረ። እንግዳ በመውደዱ ምክንያት አጋዕዝተ ዓለም ሥላሴ በዛሬው ዕለት በአብርሃም ቤት አብርሃምን ለመባረክ የአብርሃምን ቤት ለመባረክ በአብርሃም ቤት ተገኝተዋል። እንግዲህ አብርሃም እንግዳ ወዳጅ ነበረና በተመሳቀለች ጎዳና ላይ 4 ደጃፍ ያላት ድንኳን ሰርቶ የወጣውን የወረደውን ያለፈውን ያገደመውን ሲቀበል ይኖር ነበር። በዚህ ጊዜ ሰይጣን በአብርሃም ቀናበት ነው የሚለው። በአብርሃም ቀናበት። ሰይጣን እንግዲህ መልካም ስራ የሚሰራን ሰው ይፈታተነዋል። መልካም ስራን የሚሰራን ሰው አይወድም። መልካም ስራ የሚሰራን ሰው አጥብቆ ይጣለዋል። አብርሃም እንግዳ ይወድ ስለነበረ በአብርሃም ሰይጣን ቀናበት ነው የሚለው። በዚህ ጊዜ ወደ አብርሃም ቤት መሄጃ መንገድ ላይ ሄዶ በሰው አምሳል ተቀመጠ ነው የሚለው። ራሱን ገምሶ ደሙን አፍሶ አጥንቱን ከስክሶ ልብሱን ገፎ በአብርሃም መሄጃ መንገድ ላይ ቁጭ ብሎ ወደ አብርሃም ቤት የሚመጣውን እንግዳ ይመልስበት ነበረ። ወደ አብርሃም ቤት ሲመጡ ማለት ነው፣ እንግዶች ወደ አብርሃም ቤት ሲመጡ ወደ ልትሄድ ነው ይለዋል። ይኸው ሰይጣን ማለት ነው። ወደ ልትሄዱ ነው ሲላቸው ወደ አብርሃም ቤት ይሉታል። አይ አብርሃም የቀድሞ አብርሃም መሰላቸው። አብርሃም ዛሬ ጥሩ አይደለም። አብርሃም ይኸውኔ ከአብርሃም ቤት ሄጄ ቆርሶ ያበላኛል ብዬ ቀዶ ያለብሰኛል ብዬ ይኸው ሄጄ ግንባሬን መቶኝ ግንባሬን ገምሶኝ ይኸው እንደምታዩም ደሜ ይፈሳል፣ ልብሴንም ገፎኛል፣ ይኸው እንደምታዩት አጥንቴም ተከስክሷል። ስለዚህ እኔን ያገኘ መከራ እንዳያገኛችሁ ወደ አብርሃም ቤት አትሄዱ ይላቸው ነበር። በዚህ ጊዜ ወደ አብርሃም ቤት የሚሄዱ ሰዎች ሁሉ እንዲህ ከሆነማ ብለው ባንበላ ይቅርብን፣ አዎ ስለዚህ ይቅርብን ብለው ከአብርሃም ቤት መሄድ አቆሙ ነው የሚለው። በሰይጣን አማካኝነት ዛሬም ቢሆን መልካም ስራ በሚሰራ ሰው ላይ ሰይጣን ይፈታተናል። አስራቱን በኩራቱን በሚያወጣ ሰው ላይ፣ በሚጾም በሚጸልይ ሰው ላይ፣ በሚሰግድ ሰው ላይ፣ ሰውን በሚያከብር ሰው ላይ፣ ትሕትና ባለው ሰው ላይ፣ በየዋህ ሰው ላይ ሰይጣን እጁን ይሰነዝራል። ነገር ግን አብርሃም በእግዚአብሔር ጸና፣ እህል ሳይቀምስ ከረመ። እንግዳ ባለመምጣቱ ተበሳጨ። እህል አልበላም ማለት ለ3 ቀን ጾሙን አደረ፣ ሳይበላ 3 ቀን ሰነበተ ነው የሚለው። ለምን? እንግዳ ስላልመጣ። ማዕደ እግዚአብሔር ያለ ምስክር አይቀርብም እያለ ተበሳይቶ 3 ቀን ተቀመጠ። እኛ አሁን እንድን የምናደርገው እንግዳ ሳይመጣ ሲቀር እንጠብቅ አንልም። ከቀረማ ምን እናደርጋለን ብለን ወደ ምግብ ነው የምንሄደው፣ እንበላለን፣ እንጠጣለን። አብርሃም ግን ይህን አላደረገም። 3 ቀን ሙሉ ሳይበላ ሳይጠጣ በቤቱ ተቀመጠ። ይህን ያዩ አጋዕዝተ ዓለም ሥላሴ ከደጁ ተቀምጠው አገኛቸው ነው የሚለው። ከደጁ ተቀምጠው በወይራ ዛፍ ስር ተቀምጠው አያቸው። ርኅሩህ ስለሆኑ ያ ባሪያቸው አብርሃም እንግዳ ባለመምጣቱ ስለተበሳጨ ስላዘነ እህል ከበላ 3 ቀን ስለሆነው አጋዕዝተ ዓለም ሥላሴ በአብርሃም ደጅ በእንጨት ስር በወይራ ዛፍ ስር ቁጭ አሉ ነው። በዚህ ጊዜ ወሶበ አልዓለ አዕይንቲሁ ወነጸረ፣ ዓይኑን ቀና አድርጎ ባየ ጊዜ እናሁ 3 እደው ይቀውሙ፣ እነሆ 3 ሰዎች ቆመው ነበረ። ወሮጸ ለተቀብሎቶሙ፣ ሊቀበላቸውም ሮጠ ነው የሚለው። ሊቀበላቸው ደስ ብሎት እንግዳ ስለመጣለት ለማስተናገድ ደስ እያለው ወደ እንግዶቹ ሄደ ነው የሚለው። በዚህ ጊዜ ዝቅ ብሎ ሰገደ። ከሰገደ በኋላ አቤቱ እኔን ባሪያህን አትለፈኝ፣ በፊትህ ሞገስ አግኝቼ እንደሆነ በፊትህ ባለሟልነትን አግኝቼ ከሆነ እኔን ባሪያህን አትለፈኝ አለው። ከሰገደ በኋላ ዝቅ ካለ በኋላ አብርሃም እኮ የዋህ ነው። አብርሃም እኮ ትሕትና አለው። አብርሃም እኮ የእግዚአብሔር ሰው ነው።
አብርሃም የእግዚአብሔር ሰው። በዚህ ጊዜ ዝቅ ብሎ ሞገስ አግኝቼ ከሆነ እኔን ባሪያን አትለፈኝ፣ ከቤቴ ግቡልኝ አለ። ከቤቴ ግቡልኝ፣ እኔን ባሪያን አትለፈኝ አለና ናምጽእ ለክሙ ማየ ወንጽእ እገሪክሙ፣ ውሃ አንጥተን እግራችሁን እንጠባችሁ አለ በትሕትና። እንግዳ በሚቀበል ሰው ልማድ አብርሃም እንግዳ ተቀባይ ነው። እንግዳ የመቀበል ልምድ ስላለው፣ ትሕትና ስላለው፣ እግዚአብሔር በውስጡ ስላለ፣ የእግዚአብሔር ፍቅር ስላደረበት እንግዳ መቀበልን ይወዳል። ከዚህ በኋላ ሞገስ አግኝቼ እንደሆነ ከፊታችሁ እኔን ባሪያችሁን አትለፉኝ ካለ በኋላ ዝቅ ብሎ ከሰገደም በኋላ ውሃ ላምጣ እግራችሁንም ልጠባችሁ አለ። ከዚያ በኋላ ከዚህ ከዛፏ ስር ታርፋላችሁ አለ። በዚህ ጊዜ ምንድን ነው ይህም ብቻ አልበቃውም፣ ውሃ ብቻ ላምጣላችሁ ብሎ አልቀረም፣ እግራችሁንም ልጠባችሁ ብቻውን አልቀረም። ወገኖቼ እኛ እንግዳ ተቀብለን አሁን በነገራችን ላይ ኢትዮጵያ እኮ እንግዳ አቀባበል ታውቃለች አይደለም እንዴ? ኢትዮጵያ እስካሁን አባቶቻችን ያስተማሩን ለሚመጣ እንግዳ አልጋቸውን ለቀው ቤታቸውን ለቀው እነሱ ወለል ላይ እየተኙ እንግዳን አልጋቸው ላይ ያስተኙ ነበር። እግሩን ካጠቡት በኋላ እራቱን ካበሉት በኋላ ማለት ነው። አብርሃም እንደዚህ ያደረገው እና እኛ የኢትዮጵያ አባቶቻችን የቤተክርስቲያን ሊቃውንት ያስተማሩ ይህንኑ ነው። ከመጽሐፍ ቅዱስ አግኝተው ነው። በመጀመሪያ እንግዳ ይመጣል፣ ያስገቡታል። ቀጥታ እህል አይሰጡትም፣ አገሩንም አይጠይቁትም። ምንድን ነው የሚያደርጉት? ተቀብለው እግሩን ያጥቡታል፣ ቅባት ይቀቡታል። ከዚያ በኋላ በዚያ ልማድ ምን አለ? ውሃ እናቅርብላችሁ፣ እግራችሁን እንጠባችሁ፣ ከዚያ በኋላ ታርፋላችሁ ካላቸው በኋላ ምንድን ነው ያደረገው? ወናምጽእ ለክሙ ኅብስተ ወትብሉ፣ ትበሉም ዘንድ ምግብ እናምጣላችሁ፣ እንጀራ እናምጣላችሁ አለ። ወእምዝትሐውሩ፣ ከዚህ በኋላ ከበላችሁ ከጠጣችሁ በኋላ አረፍ ካላችሁ በኋላ መንገዳችሁን ትሄዳላችሁ፣ ወደ አሰባችሁበት መንገድ ትሄዳላችሁ። እስመ ግሕዝክሙ ሀበ ገብርክሙ እምከመ ግሕዝክሙ ሀበ ገብርክሙ፣ ከእኔ ከባሪያችሁ ዘንድ ከቤት ገብታችሁ እግራችሁን ከታጠባችሁ አረፍ ካላችሁ ምግብ ከበላችሁ በኋላ ትሄዳላችሁ፣ መንገዱ ይቀልላችኋል፣ ከድካም ታርፋላችሁ፣ ከድካም ታርፋላችሁ አላቸው። ተመልከቱ አላቸው። በዚህ ጊዜ ምንድን ያሉት? አጋዕዝተ ዓለም የልቡን ፍላጎት የልቡን መሻት ከነገራቸው በኋላ ከጠየቃቸው በኋላ ይህን ሁሉ ካደርግላቸው በኋላ ወይቤልዎ ግበር ከማሁ በከመ ትቤ፣ በል አሁን እንዳደረግከው አሁን እንደተናገርከው አድርግ፣ ያሰብከውን አድርግ፣ ያሰብከውን ፈጽም፣ ፈቅደንልሃል አሉት። ተመልከቱ ዛሬ ብዙ ችግራችን የማይሟላልን፣ ጉድላችን የማይሟላልን፣ እስራታችን የማይፈታልን፣ ኑሯችን የማይባረክልን፣ ምንኩስናችን የማይባረክልን፣ ክህነታችን የማይባረክልን፣ ድቁናችን የማይባረክልን፣ የሰራነው ቤት የማይባረክልን ምን ስለሆነ ነው? እግዚአብሔርን ስለማንጠይቅ ነው። እግዚአብሔር ደግሞ የፈለከውን አድርግ ስለማይለን ነው። በራሳችን ፈቃድ ስለምንሄድ በራሳችን ፈቃድ ስለምናደርገው ቤቱ ምንም ሳይሰራበት ይፈርሳል። ገንዘቡ ምንም ሳይሰራበት ያልቃል። ያለ እግዚአብሔር ፈቃድ የተወለደ ልጅ ሌባ፣ ወንበዴ፣ ቀጣፊ ይሆናል። ለምን? በእግዚአብሔር ፈቃድ አልተወለደማ። በእግዚአብሔር ፈቃድ ስላልተወለደ ጋብቻው ይፈርሳል። ለምን? እግዚአብሔር ተጠይቆ በእግዚአብሔር ፈቃድ ስላልሆነ። ለዚያ እኮ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 10 ላይ ወይኩን ፈቃድከ፣ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን በሉኛል እኮ። ለዚያ ነው ያንተ ፈቃድ ይሁን በሉኛል። ለማንኛውም ስራ ለምታደርጉት ነገር ሁሉ ፈቃድ ይሁን በሉ። ይህ ማለት ምን ማለት? በእናንተ ፈቃድ አይሆንም ነው። በእናንተ ድካም አይሆንም፣ በእናንተ ብልጥነት አይሆንም፣ በእናንተ ጥበብ አይሆንም፣ በእናንተ ፈቃድ አይሆንም። ነገር ግን ወይኩን ፈቃድከ ስትሉ እኔ ስፈቅድ ሁሉ ነገር ይሳካላችኋል፣ የጎደለው ይሞላላችኋል፣ የጠመመው ይቀናላችኋል፣ የጨለመው ይበራላችኋል፣ የጠፋው ይገኝላችኋል፣ የረቀቀው ይገዝፍላችኋል፣ የገዘፈው ይረቅላችኋል በሉኛል። በዚህ ጊዜ አብርሃም ምንድን ያደረገው? የፈለግከውን አድርግ። ጠይቋላ። ውሃም እናምጣላችሁ፣ እግራችሁን እንጠብላችሁ፣ ከእንጨቱም በታይ ታርፋላችሁ፣ ምግብም ብሉ፣ ከዚህ በኋላ ወደ ፈለጋችሁበት ትሄዳላችሁ አላቸው። በትህትና በየዋህነት በየዋህነት በዚህ ጊዜ የፈለግከውን አድርግ አሉት። በቃ አድርግ ፈቅድልሃል። ከዚህ በኋላ ምንድን ያደረገው? ያንን የጠየቀውን አድርግ ካሉት በኋላ ወሮፀ ኀበ ሣራ ብእሲቱ ነው። ከዚህ በኋላ ወደ ሚስቱ ወደ ሳራ ሄደ ነው የሚለው። በፍጥነት ገስግሱ ሄደ፣ ደስ እያለው
በዚህ ጊዜ ምንድን ያላት? ወይቤላ ግበሪ ወይቤላ ግበሪ ወአብህኢ አፍጥኒ ነው። ወይቤላ አፍጥኒ ወአብህኢ ሰለስተ መስፈርተ ስንዳሌ ሰለስተ መስፈርተ ስንዳሌ እነሆ ልጦ ጉርዶ ይወጣለት ልጦ ጉርዶ ከወጣለት ከንጹህ ስንዴ የተፈጨውን ነው የተፈጨውን 3 መስፈሪያ አድርገሽ ለውሺ አላት። ለውሺ አላት። ከዚህ በኋላ ምንድን ያላት? ወግበሪ ዳፍንተ ዳቦ አድርገሽ ጋግሪው አለ። አምባሻ አድርጊው አለ። 3 መስፈሪያ 3 እንግዶች መጥተውብኛልና 3 መስፈሪያ ዱቄት ለውሰሽ አንድ አድርገሽ ጋግሪው አለ። ተመልከቱ፣ ምን ስላሉት? አድርግ ስላሉት። ተመልከቱ፣ ከታዘዘ በኋላ የታዘዘውን አደረገ። የጠየቀውን ካስፈቀደ በኋላ ያን የፈቀዱለትን ሊያደርግ ሄደ። ወደ አብርሃም ሄደ። ወደ ሳራ ሄደ ነው የሚለው። ወደ ሳራ ሄደ። ወደ ሳራ ሄዶ ምንድን ነው ያለው? ያንን የጠየቁትን ነገር ያንን ዱቄቱን ለውሰሽ ጋግሪው አለና ከዚያ በኋላ ይህን ብቻ አልበቃውም። ፈጥኖ ወዴት ሄደ ነው የሚለው? ወደ ከብቶቹ ሄደ። ከብቶቹ ወደ ተሰማሩበት ሄደና ንጹሕ የሆነው ወይፈን ያልገረጣው ቀንዱ ያልከረከረው ፀጉሩ ያላረረው ጥፍሩ ያልዘረዘረው ጥሩን ወይፈን መርጦ አመጣ ነው የሚለው። አመጣ። ከዚህ በኋላ ላስተናጋጁ ወይም ደግሞ ለብላቴናው ሰጠው። ያን ብላቴናው ምን አደረገ ነው የሚለው? አርዶ አወራርዶ አፍጥኖ አቀረበ ነው የሚለው። ተመልከቱ። ለምን? አድርግ ስላሉት፣ አድርግ ስለተባለ፣ እንግዳ ስለመጣለት ደስ እያለ ከከብቶቹ አመጡ አዘጋጀ። ይህ ብቻ አልበቃው። ምን አደረገ? ወአምፃ ዕቋነ ወመዓረ ወውእተ ላይመ ዘተገብረ ማሩን ወተቱን የረጋውን እርጎ ያንንም ደግሞ ብላቴናው አርዶ አወራርዶ ያዘጋጀውን ወይፈን አመጣ። ወአቅረበሎሙ አቀረበላቸው። ወበሉ በሉ አለ። ምን ነበር ያለው? ቅድም ብሉ አልነበረም ያለው? አቀረበ። ደስ አላቸው፣ ተመገቡለት። ተመልከቱ፣ እግዚአብሔር እንዲህ ነው የሚያደርገው። እንጀራ እንዲህ ያደርጋል። የታዘዙትን ማድረግ መልካም መልካም። ከዚህ በኋላ ወይፈኑንም አቀረበ፣ መዓሩንም አቀረበ፣ ወተቱንም አቀረበ። ከዚህ በኋላ ምን አደረጉ? በሉ ነው። ክብር ምስጋና ለሥላሴ። በሉ አብርሃም ደስ አለው ነው የሚለው። እንግዲህ ቃሉ ኃይለ ቃሉ ይሄ ነው፣ ታሪኩ ይሄ ነው ማለት ነው። ስለዚህ ከዚህ የምንማረው እኛ ምንድን ነው? ባጭሩ እንግዳ መቀበል መልካም እንደሆነ ማለት ነው። እግዚአብሔርን መጠየቅ መልካም እንደሆነ፣ በራስ ፈቃድ አለመሄድ። በራስ ፈቃድ አለመሄድ። ሥላሴ ይህ ብቻ አልበቃቸው። ከቤቱ ከተመገቡ ከተስተናገዱ በኋላ ከቤቱ ወጥተው በሚሄዱበት ጊዜ ሚስትህ ሳራ ልጅ ትወልድልሃለች አሉት። ተመልከቱ፣ ሚስትህ ሳራ ልጅ ትወልድልሃለች። አንተ መካን ነህ፣ እሷ መካን ናት። ነገር ግን እንደ ዛሬ የዛሬ ዓመት በረድኤት ወደ ቤትህ እመጣለሁ። በዚህ ጊዜ ሳራ ሚስትህ ትጸንሳለች፣ ወንድ ልጅ ትወልዳለች አለ። በዚህ ጊዜ አብርሃምም ይስሐቅም አብርሃምም ሳራም ደነቃቸው፣ ይሳሳቁ ጀመር። እሷም እንዲህ እኔ ገና ልጅ ነኝ እንጂ ባሌም ገና ልጅ ነው እንዲ ገና ወጣት እንዲ ጌታዬ ገና እንትን ነው እያለች ተደነቀች ነው የሚለው። በዚህ በኋላ ታሪኩን አጠር ለማድረግ ነው። መጨረሻ ላይ ምንድን ያሉት ሥላሴ? እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም ማለት ነው። አንተ መካኑ እንድትወልድ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር እስከዛሬ ብዙ ስራ ሰርቷል። በሙሴ ላይ አድሮ ባህር ከፍሏል። በኖህ ላይ አድሮ 8 ነፍሳትን አድኗል። 8 ነፍሳት በኢያሱ አድሮ ፀሐይ አቁሟል፣ ጨረቃ አቁሟል። በኤልያስ አድሮ ዝናብን አቁሟል፣ ዝናብ እንዲዘንብ አድርጓል። ስለዚህ ለእግዚአብሔር የሚሳነው ነገር የለም ብለው በዚህ ደስ አሰኝተውት ሄደዋል ማለት ነው። እንግዲህ ይሄ እስካሁን የተናገርነው ምሳሌ ያለው ነው። እንግዲህ አብርሃም ምንድን ነው ያላት? ሚስቱ ሳራን 3 መስፈሪያ ዱቄት ለውሰሽ ጋግሪው ነው ያላት። አንድ አድርገሽ ጋግሪው። 3 መስፈሪያ ዱቄት ምንድን ነው? የሆነ ምሳሌ ነው ስንል 3 መስፈሪያ ዱቄት የሶስትነታቸው 3 መስፈሪያ ዱቄት የሶስትነታቸው አንድ ሆኖ መጋገሩ የአንድነታቸው ምሳሌ ነው። ያቺ ሥላሴ የተቀመጡባት እንጨት የእመቤታችን ምሳሌ ናት። የእመቤታችን ምሳሌ ናት። ሥላሴ በዚያች እንጨት ስር መጥተው እንደተቀመጡ
አብ ለአንጽሖ አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ ደግሞ ለመዋሃድ በእመቤታችን ማደራቸው ነው። ያቺ በአብርሃም ደጅ ተተክላ በቅላ ቅጠሏን አንሰራፍታ ሥላሴ እንዲቀመጡባት እንዳደረገች እመቤታችንን ከአብርሃም ተገኝታ ከአብርሃም ዘር ተገኝታ ንጽሕናን ቅድስና በንጽሕና በቅድስና በድንግልና በትሕትና አንሰራፍታ የሥላሴ ማደሪያ ለመሆኗ ምሳሌ ነው ብለው አባቶቻችን ተርጉሞ አስቀምጠውልናል። እንደገና ደግሞ ወአምፃ ዕቋነ ወመዓረ መዓርንና ወተትን አመጡ ነው የሚለው አመጣላቸው ነው የሚለው። ይህ ምሳሌ ነው። አዎ መዓር እንግዲህ የኦሪት ምሳሌ ነው። መዓር እንደምናየው ልብሳችንን እጃችንን ሲነካ የሚለቅ አይመስልም። በኋላ ግን በውሃ ሲነኩት ቶሎ ይለቃል። ወተት እንደምታዩት ሰውነታችንን እጃችንን ሲነካ ምን ይመስላል? ቶሎ የሚለቅ ይመስላል። ወንጌልም እንዲሆናት በመቶያ ቤተሰብ ስትሰራ የምትፈርስ የምታፍ መስላ ነበር። አሁን እንግዲህ የደረሰችበትን ማየት ነው። ስለዚህ ወተትና መዓር የኦሪትና የወንጌል ምሳሌ ናቸው። መዓር በኦሪት ይመሰላል፣ ወተት በወንጌል ትመሰላለች ማለት ነው። ስለዚህ እኛ ከአብርሃም የምንማረው እንግዲህ ፈቃዳችንን ለእግዚአብሔር መስጠት፣ ለምናደርገው ነገር ሁሉ እግዚአብሔርን መጠየቅ ያስፈልጋል። ቅድም እንዳልኩት ጋብቻ ስናስብ እግዚአብሔርን መጠየቅ ያስፈልጋል። ወደ ምንኩስና ወደ ምነና ሕይወት ስንመጣ እግዚአብሔርን መጠየቅ ያስፈልጋል። ቤት ስንሰራ እግዚአብሔርን መጠየቅ ያስፈልጋል። ልጅ ለመውለድ ስናስብ እግዚአብሔርን መጠየቅ ያስፈልጋል። ሌላው ብቻ አይደለም። እንደው ወደ ስጋዊ እንኳን ስንመጣ ቤት ስንሰራ፣ እርሻ ስናርስ፣ ዘር ስንዘራ እንኳን የእግዚአብሔርን ፈቃድ መጠየቅ ያስፈልጋል። ለምንድን ነው? እህሉ በሰላም እንዲበቅል፣ አውሬ እንዳይበላው፣ በረድ እንዳይመጣው፣ ፀሐይ እንዳያደርገው እግዚአብሔር መጠየቅ ያስፈልጋል። ለምናደርገው ነገር ሁሉ ዛሬ እንደምናየው በየቦታው ጋብቻው እየፈረሰ፣ ልጆች እየተፈተኑ፣ ቤት እየፈረሰ፣ ምንኩስና እየተሰደበ፣ ክህነት እየተሰደበ ነው ያለው። ይህ ለምንድን ነው? የእግዚአብሔርን ፈቃድ ስለማንጠይቅ ነው። እግዚአብሔር ስንጠይቅ እግዚአብሔር ደግሞ አድርጉ ይለናል ማለት ነው። እግዚአብሔር ያዘዘንን ስናደርግ ደግሞ እግዚአብሔር በቤታችን መጥቶ ያድራል። ሥላሴ መጥቶ ያደሩት በአብርሃም ቤት ነው። እግዚአብሔር ግን የሚያድረው በምናችን ነው? በውስጣችን ነው። አሁን በአሁኑ ጊዜ አብርሃም በሕገ ልቡና አሁኑ ልጅነት ሳያገኝ ገና መስዋዕት ሳይከፈልለት፣ ገና ዕዳ ሳይከፈልለት፣ ክርስቶስ በመስቀል ሳይሞትለት፣ ደሙ ሳይፈስለት፣ ስጋው ሳይቆረስለት፣ የሚጠመቅበት ውሃ ሳይፈስለት ይህንን ጥንካሬ አግኝቶ ከእግዚአብሔር ጋር አንድ ሆኖ ከኖረ እኛ ደግሞ ልጅነት አግኝተን ክርስቶስ ሞቶልን የኃጢአትን ኃይል አድክሞልን ዲያብሎስን አስሮልን ይህን መልካም ነገር ካላደረግን እግዚአብሔር ምን ይፈርድብን ይሆን ማለት ነው። አብርሃም የእግዚአብሔርን ስራ ሲሰራ ሥላሴ በቤቱ ተገኘው። እኛ ደግሞ እግዚአብሔርን ስራ ስንሰራ እግዚአብሔር በእኛ ነው የሚያድረው። ምክንያቱም እሱ ነው የተናገረው። ምንድን ነው የሚለው? በዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ዘያፈቅረኒ ይዕቀብ ቃሌ፣ የሚወደኝ ሰው ቢኖር ቃሌን ይጠብቅ፣ ወያፈቅሮ አቡየ፣ የኔ አባት ይወደዋል፣ የባሕርይ አባቴ አብ ይወደዋል። እመቦ ዘአቀበ ቃሌ፣ ቃሌን የጠበቀ ቢኖር አነ ወአቡየ ንመጽእ ኀቤሁ፣ እኔና አብ ወደ እሱ እንመጣለን። ወንገብር ምዕራፈ ውስቴቶ፣ በውስጡ ማደሪያ እናደርጋለን አለ። ተመልከቱ፣ አብርሃም መጥቶ ያደረው የገባው ቤት ነው። ሥላሴ መጥተው በአብርሃም ቤት ነው የገቡት። እኛ ደግሞ መልካም ነገር ስናደርግ እግዚአብሔር መጥቶ ሥላሴ መጥቶ በውስጣችን ነው የሚያድሩት። ተመልከቱ፣ እሱ ነው የተናገረው፣ ኢየሱስ ክርስቶስ ነው የተናገረው። ስለዚህ እንግዳ መቀበል መልካም ነው። የተራበ ማብላት መልካም ነው። የተጠማ ማጠጣት መልካም ነው። ቅድም እንዳልኳቸው እንግዳው መጥቶ ዝም ብሎ ማየት ሳይሆን እግሩን ማጠብ መልካም ነው። ይሄ ዋጋ ያሰጣል። በአዲስ ኪዳንም ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ምሰሉ ሲል ዝቅ ብሎ የደቀ መዛሙርቱን ግን አጥቧል። ተመልከቱ፣ ይሄ ዋጋ የሚያሰጥ ስለሆነ። ምክንያቱም እንግዳ መቀበል ቅዱስ ጳውሎስ ምንድን ነው ያለው? በዕብራውያን ምዕራፍ 9 ቁጥር 3 ላይ ጀምሮ ምንድን ነው የሚለው? እንግዳ መቀበልን የትርስኦ ተወክፎ ነግድ፣ እንግዳ መቀበልን አትርሱ። የቀደሙ አባቶች ባለማወቅ እንግዳ እንቀበላለን ሲሉ መላእክትን ተቀብለዋልና ይላል። ተመልከቱ፣ እንግዳ መቀበል እግዚአብሔር መቀበል ነው። ተመልከቱ፣ እንግዳ ስንቀበል እንግዲህ ቅድም ታሪኩን እንደሰማችሁት እግዚአብሔር አብርሃም
እንግዳ ይቀበል ነበረ። እንግዳ መቀበል ይወድ ነበረ። ደግሞ እንግዶችን ሰይጣን አስቀረበት። በዚህ ጊዜ ተበሳጭቶ 3 ቀን ጾሙን አደረ ነው የሚለው። በዚህ አምሳል ከዚያ ሥላሴ መጥቶ በደጁ ተቀመጡ። ከዚያ ሞገስ አግኝቼ እንደሆነ እኔን ባሪያን አትለፈኝ፣ ከዚያ እግራችሁን ልጠባችሁ ውሃ እናምጣላችሁ እህል ብሉ፣ ከዚህ በኋላ ትሄዳላችሁ ሲላቸው ምንድን ነው ያሉት? ጽና ፍቅሩን ለማጠየቅ ምንድን ነው ያሉት? አዝለሃ ግባን ነው ያሉት። አዝለሃ ግባን። በዚህ ጊዜ አብርሃም ደስ ብሎት ያንን አንዱን አዝሎ ሲገባ ቤት አንዱን ሲያስቀምጥ ሁለቱም በግብረ አምላካዊ ገብተው ተገኝተዋል ማለት ነው። እንግዳ በመቀበል ሥላሴን መቀበል በጣም ይደንቃል። እጹብ ነው። ሥላሴን አዝሎ ማግባት ተመልከቱ። እንግዳ መቀበል ጥቅም አለው እና ስለዚህ እንግዳ መቀበል ከዚህ በኋላ እግዚአብሔር እንጠይቅ። እግዚአብሔር ስንጠይቀው እሱ መልስ ሲሰጠን እግዚአብሔር በፈቀደው መልሶች ሁሉ ተመልሰዋል። ትእዛዜን የሚያደርግ በፍቅር የሚኖር በሰላም የሚኖር ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለ ብሎ ቃል ኪዳን ተሰጥቶናል። የእሱን የሰጠንን ቃል ማክበር ይገባል ማለት ነው። ስለዚህ እንግዳ ተቀብለን እግዚአብሔር ያዘዘልንን እግዚአብሔር የሚወደውን ስራ ሰርተን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።